ምን ሴራ ታሰበ? አጫሉ ሁንዴሳ ለአምሮት የምትባል ልጅ አለች። ራሷ የአምቦ ልጅ ነች። ለአምሮት የምትባለው ልጅ አጫሉ ቤት ሄዳ ሸኘኝ ነው ሴታፕ። ለአምሮት ደግሞ ማለት የአዲስ አበባ ከተማ ፖሊስ ኮሚሽን ኮሚሽነር የነበረው ይሄ ሰውዬ በቀደም አቶ ቃና ከመምጣታቸው በፊት ማለት ከሱ በፊት የነበረው የላምሮት ዘመድ ነው። ከላምሮት ጋር ጉንጉንትን ግንኙነት አለው። ዘመዱ ያጎት ልጅ ነው ምናምን ነው። የፌደራል ፖሊስ ኮሚሽን ኮሚሽነር ደንበላሽ ገብረ ሚካኤል ደግሞ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጋር ከላምሮት ዘመድ ጋር ዘመንትን በቃ ጥብቅ የሆነ ጓደኛ ናቸው። አጫሉ ሁንዴሳን ለመግደል ጠቆር ያሉ መኪናዎች፣ ጠቆር ያሉ መነጽር የሚለብሱ እነዚህ የተዘጋጁ ናቸው። አጫሉ ከቤቱ ሲነሳ የሚከታተለው አካል አለ። ከቤቱ መኪናውን ይዞ ሲወጣ እግረኛ አለ ማለት ነው። አጫሉ ቤት ደጃፍ ላይ እግረኛ አለ ማለት የእግረኛ ደህንነት ተከታታይ። የእግረኛው ተከታታይ ደህንነት ለሞተረኛው ያቀብላል። ሞተረኛ ደግሞ ሞተር የሚነዱ አሉ። ሞተረኛው ደግሞ ማለት ለኦፕሬሽን ፈጻሚ ገዳዮች ለገዳዩ ደህንነት ይሰጣል። እዚህ ጋር ደርሰዋል፣ እዚህ ጋር ደርሰዋል፣ እዚህ ጋር ደርሰዋል። በዚህ መካከል ዋና የግድያ ቦታ ላይ ወጥመዳቸው ላይ ሲያስገቡት ወዲያውኑ አውጥቶ ሲገለው አጫሉን ሲገሉት ተኩሶ ሲገሉት ቪዲዮ የሚቀርጽ ሰው ነበር። የሰው ልጅ ሰዎቹ ነው። እነዛ ቪዲዮ የቀረጹ ሰዎች ሁሉ ተገደዋል። ለምን ተገደሉ? ለምንድን ነው የተገደሉት? ቪዲዮ ስለቀዱ ብቻ። በወቅቱ ላይ ትናንሾች ካሜራ አሉ። አብይ አህመድ ራሱ የምታደርጉትን ጦርነት በአማርኛ የምታደርጉትን እንሰማቸዋለን ብለው በመጀመሪያው ትግራይ ላይ ማንኛውም ነገርስ ይሄ ያቺ ትንሿ ካሜራ ማለት ይሄ ካሜራ ደግሞ ማለት የድሮኑ ትናንሾ ካሜራ ደግሞ ማለት ላይ በቀጥታ ላይ ያያሉ። ከኢንሳ ውስጥ ሶፍትዌሩ ያለው ኢንሳ ውስጥ ነውና ላይ በቀጥታ ላይ ነው የሚያዩት። አጫሉ ቼክ ሲደረግ እዛው ነው የሞተው። ሆስፒታል አለ የሞተው። አጫሉ ሆስፒታል አለ የሞተው። እዛው ነው የሞተው። እዛው ነፍሱ ሲወጣ ሌላ አጋዥ መጥቶ ደግሞ አጫሉት ቼክ የሚያደርግ ነበር። እዚህ ጋር ደምስሎቹ አጫሉ ነፍሱ ወጥቶ አልወጣም የሚለው ከእንደገና እሱ ነው በጆሮ ያወራል። ቼክ ያደርገዋል። እዛ በሞተበት ጃኬቱ ለሞት ደግሞ እዛው ደግሞ እሱ ደግሞ ያጫሉ አጋዥ ነው። ያጫሉ በቃ ወዮ ትሩኮ ወዮ ኢልማንኩ ወዮ አጫሉ ቋጩ እያለ ቼክ ያደርገዋል። እንደሞተ ነው። ይሄ ማለት ወይኔ ያጫሉ ደሜ ወዮ ሞተ እኮ ወንድሜ እያለ መሞቱና ለመሞቱ ቼክ አድርገ እዛው ጋር ነው። ወዲያውኑ ከዛች ቦታ ላይ ያሰው ይትረት ኦሬዲ ደን ይለዋል። ከዛ በኋላ የድሮኑ ካሜራዎች ቪዲዮ የቀዱ ሰዎችን ሁሉ ገደሉ። በአጫሉ ግድያ ላይ ብዙ ሰው ተገደለ። ሻሸመኔ ነቃጠሉት። ሻሸመኔ የተቃጠለው ቄሮን ለማጥፋት ነው። ቄሮን ለማጥፋትና የጀዋር መሐመድ ዋና የሚመካበት ጉልበቱና አቅሙን ለመበታተን ሻሸመኔ ማቃጠል። ኦኬ ሲሆን ሻሸመኔ ከተማን አነዱ። አንድ ከተማ ቢነድ ይሻላል። ጀዋር መሐመድ ጉልበትና አቅም ኖሮት ጉልበታማ ፈጣን አንድ ከተማ ይቃጠል ተባለ። ሻሸመኔ ተቃጠለ። እዚሁ በሳይነቱ የተሰቀቀ ይሄንን ያቃጠለው ራሱ ደህንነቱ ነው። ራሱ ደህንነቱ የተገደለው ቄሮ ተገደለ። የታሰረው ቄሮ ታሰረ። ሲደክማቸው ቄሮ የሚባለውን ከሀገር ይውጣልኝ ብላችሁ ፓስፖርት አሰራችሁለት። ወደ አረብ ሀገር እንዴት፣ ወደ ሳውዝ አፍሪካ እንዴት፣ ወደ አውሮፓ ሀገር እንዴት። ቄሮ የሚባለው ማየት ጠላችሁት። ስሙን አትፈልጉትም። ሲቸግራችሁ በእርግጥ አሁንም ቄሮ ትላላችሁ። ቀጣዩ ጀዋር ታሰረ። ጀዋር ሲታሰር የአምቦን ህዝብ ለማንበርከክ ይላል አንድ ሴራ ተሰራ። የአምቦን ህዝብ ለማንበርከክ የአጫሉ ሁንዴሳ አጎትን እዛው ሀዘን ቤት እዛው አጫሉ ሁንዴሳ ቤተሰብ በተቀመጠበት ሀዘን ቤት የአጫሉ ሁንዴሳ አጎትን ሀዘን ቤት ዱንካን ፊት ለፊት ላይ መግደልና የአምቦን ህዝብ ማንበርከክ ነው ተባለ።
በዚህ እቅድና ትዕዛዝ መሰረት የአምቦን ህዝብ ማንበርከክ የምንችለው የሃጫሉ አጎት እዛው ሀዘን ቤት ፊት ለፊት ላይ አናቱን በርቃክሰን መግደል ነው። ከዛ በኋላ የአምቦ ህዝብን እናንበርከከዋለን ተባለ። በዚህ ሴራ መሰረት የሃጫሉ አጎት እዛው ሀዘን ቤት ፊት ለፊት ላይ ተረሸነ። ማን የረሸነው? መንግስት። ለዚህ ነው ሞኔ ተሮሳንተውት የሃጫሉ ሁንዴሳ ወንድም ኢንተርቪው የተናገረው ላይ ሂዳችሁ ስሙት። የመንግስት አካል ነው አጎቴን የገደለው እኛው ድንኳን ውስጥ እያለ ብሎ የኔታ ዩቲዩብ ላይ የተናገረውን ቪዲዮ እስካሁን አልወረደም። እኔ የምናገረው ቃል በቃል እኔ ጥፋተኛ አይደለሁም። ይሄ ለምንድነው? አምቦች ጀግና ስለሆኑ እነዚህ አምቦ ጀግና ኦሮሞዎችን እንደውም አንዱ ያለው እነዚህ ጋሎችን ያለው አንደኛ ደግሞ ሁላቸውም አንድ ናቸው። በነገራችን ላይ እነዚህ ዘር የላቸው እነዚህ ነው አምቦች ማንበርከክ። አምቦችን ማንበርከከው ሃጫሉን ገለናል። የሃጫሉ አጎትን እዛው አደባባይ ድንኳኑ ፊት ለፊት ላይ መረሸን ነው አለ። ወንድምየው ቃል ወጥቶ ተናገረ። ከዛ በተረፈ በመላ ሀገሪቱ ላይ እሳቱን ያነደው ራሱ ብልጽግና ነው። ራሱ ብልጽግና ነው። አብይ አህመድ እኮ ወንጀል ለማሰራት ሲል እኮ መጀመሪያ እኮ ቀድሞ ይወጣል። ማንኛውም በመላ ሀገሪቱ ላይ ግድያውን እዚህ ጋር በታሪክ አጋጣሚ ማን ወንጀል እንደፈጸሙ ስም ዝርዝር መናገር ይችላል። እኔ ይኸውልህ የዋዛ ልጅ አይደለሁም። እኔ የዋዛ ልጅ አይደለሁም ወንድሜ። እኔ እንዳትሸወድ። ምስጢር የሚያውቁ ሰዎች ሁሉ መገደል አለባቸው። ቶሎሳ ኢብሳ ተናግሮ ይሞታል።